ጸጋ ህይወትን ይቀይራል። the charisma, the spiritual gifts, the grace ጸጋ የሰውን ህይወት ይቀይራል። በሰው ላይ የእግዚአብሔር ጸጋ እየበዛ ሲሄድ የሰውየው ኑሮ እየተቀየረ ነው የሚሄደው። however you need a character to stay ረጅም ዘመን ለመቆየት ግን ለመኖር ግን ጸጋውንም ጠብቆ ለመቆየት ካራክተር፣ አመል፣ ባህሪ፣ በቅንነት የመንፈስ ፍሬ ያስፈልጋል። ካሪዝማ የሚለውን የጸጋ ስጦታ ብለዋል። ካራክተር አመልን የሚለውን በቅንነት የመንፈስ ፍሬ። በሌላ አማርኛ እሷ እንዲህ ብላ ጽፋለች። የመገለጥ ስጦታ ካለው ሰውና ትዕግስት ካለው ሰው ጋር ሲነጻጸር ትዕግስት ያለው ሰው ይበቃል። የአንድ ሰው ማንነት የሚለካው በመድረክ ላይ በሱ ላይ የተገለጸው የጸጋ ስጦታ ሳይሆን በሱ ላይ የተገለጸው የመንፈስ ፍሬ ነው። አሜን። ስለዚህ ቤተክርስቲያን ውስጥ 9 የጸጋ ስጦታዎች ይታያሉ፣ ነገር ግን የመንፈስ ፍሬዎች አይታዩም። ስለዚህ አሁን ጸሎታችንን ትንሽ ቀየር እናደርገው። አሜን በሉ። የምን ፍሬ እንዲታይብን? የምን ፍሬ? የመጀመሪያው ፍሬ ምንድነው የተጠቀሰው? እዚያ ጋር ገላትያ ላይ ምዕራፍ 5 ምንድነው የተጠቀሰው? ፍቅር፣ የእስራኤል አምላክ እንዲህ ይላል ብሎ በጥላቻ ሆኖ የጸጋ ስጦታ። በነገራችን ላይ የጸጋ ስጦታ አንዳንድ ጊዜ ከሰውየው ማንነት ውጭ ሊገለጽ ይችላል። ወደ ጉባኤ የመጣው ህዝብ እግዚአብሔር ያሳዝነውና እዚህ ጋር የሚያገለግለው ሰው ህይወት ተበላሽቶ እዚህ ጋር ያለው ሰው ወይም ወንድ ወይም ሴት ህይወቱ የሚጠፋ ከሆነ በዚህ ጉባኤ መካከል እንዲህ አይነት ሰው አለ፣ ልትሞት ቦምብ ይዘሃል፣ ቦምቡ በኪስ ነው ብሎ ሊገለጽ ይችላል። እግዚአብሔር ሰውየውን ለማዳን ብሎ ነው እንጂ የሰውየውን የተናጋሪውን ህይወት ወዶ ማለት አይደለም። ስለዚህ እግዚአብሔር ከጸጋ ስጦታ ባለቤቶች ይልቅ የመንፈስ ፍሬ ያለባቸውን ሰዎች እንደሚወድ ታውቃላችሁ። ስለዚህ አሁን ወደዚህ ሙላት እንደጋሜ